ወዳጅ ድህነት በገንዘብ እጥረት ብቻ አይመጣም። ሁል ጊዜ በምናደርጋቸው በተደጋጋሚ በምንፈጽማቸው በመጥፎ ልማዶች ነው የሚከሰተው። ስለዚህ በዛሬ ቪዲዮአችን 5 ዋና ነጥቦች በተለይ ወጣቶችን ወደ ድህነት የሚመሩ 5 ዋና ነጥቦችን ነው የምናነሳው። ከነዚህ አራተኛውና አምስተኛው ካለብህ እርግጠኛ ነኝ ወዳጅ ወደ ድህነት እየሄድክ ነው ማለት ነው። የመጀመሪያውና ትልቁ ፖይንት እንግዲህ ወጪያችን ከገቢ ሲበልጥ ማለት ነው። ብዙ ጊዜ እኛ በዚህ ነው የምንታወቀውና ወጪያችን በጣም በብዙ እጥፍ ያደገ ነው ከገቢ ይልቅ ማለት ነውና የምናገኘው ገቢ በጣም ትንሽ ነው፣ የምናወጣው ወጪ ግን በብዙ እጥፍ የበለጠ ነው። ስለዚህ ይህንን እንዴት ነው ማስተካከል ማኔጅ ማድረግ የምንችለው ለምለው እንግዲህ የምናገኘውን ገቢ የት ማዋል እንዳለብን ማወቅ ይኖርብናል ማለት ነው። የመጀመሪያው ሐሳብ የምናገኘውን ዝም ብለን መቆጠብ፣ ዝም ብለን ባንክ ማስቀመጥ፣ የሆነ ነገር ማድረግ ብቻ ሳይሆን ኢንቨስት ልናደርግ ይገባል። ይሄ ብር መውለድ አለበት። ያገኘነው ዛሬ ምናልባት 10,000 ሊሆን ይችላል ኢንከም ያገኘነው የ10,000 ሌላ 10,000 እንዲወልድ የሆነ በቃ ጠቃሚ ነገር ላይ የሆነ አሴት ነገር ሊሆን ይችላል የሆነ የሚጠቅም ነገር ገዝተንበት ማስቀመጥ ይኖርብናል እንዲያድግልን ማለት ነው። ያለዛ ግን ማመዛዘን አንችልም፣ ማጣጣም አንችልም ማለት ነው። ሁሉ ጊዜ ወጪ እየበለጠ እንቸገራለን። ስለዚህ ይሄንን እንዴት ነው ማጣጣም የምንችለው ለምለው እንግዲህ ይሄንን አባት ፋይናንስ እውቀት ሊኖርን ያስፈልጋል። ስለ ገንዘብ አጠቃቀም፣ ስለ ገንዘብ ማናጅመንት ብዙ እውቀት ሊኖርን ያስፈልጋል። ስለዚህ በትንሹ ልንገራችሁ፣ የምታገኙትን ገቢ ማሳደጊያ መንገድ ልትፈልጉለት ይገባል። ወይም አዳዲስ መንገዶችን ገቢ የምታገኙባቸውን መንገዶች ልትጨምሩ ያስፈልጋል ማለት ነው። ሁለተኛው ትምህርት ወይንም አዳዲስ ክህሎቶችን አለመማር አለመከተል። እንደምታውቁት ዓለማችን በብዙ ነገር እያደገች እየተለወጠች ያለችበት ጊዜ ላይ ነው ያለነው። እንደ ድሮ አይደለም። አሁን ዘመኑ በጣም እየተለዋወጠ እየተቀየረ ነው ያለው። ከዘመኑ ጋር አንድ ላይ መሄድ መጓዝ ካልቻለን ደግሞ ወደ ኋላ መቅረታችን በቃ ምንም ጥርጥር የሌለው ጉዳይ ነው ማለት ነው። ስለዚህ ከቴክኖሎጂ ጋር ከጊዜ ጋር አንድ ጋር ለመሆን በየቀኑ የሚመጡ ነገሮችን አዳዲስ ክህሎቶችን ወደ ህይወታችን ገቢ ማድረግ ያስፈልገናል። ከቴክኖሎጂ ጋር አንድ ላይ መጓዝ ያስፈልገናል። አዳዲስ ክህሎቶችን አዳዲስ ቋንቋዎችን ስፔሻሊ በዚህ ጊዜ እንግሊዘኛ በደንብ ያስፈልገናል። እንግሊዘኛ ልንማር ያስፈልጋል። አዳዲስ ክህሎቶችን ከዲጂታል ነገሮች ጋር የተያያዙ ነገሮች ልንማር ያስፈልጋል። እነዚህ ነገሮችን ካልተማርን ደግሞ ጊዜው እኛን ቀድሞ ይሮጣል ማለት ነው፣ ወደ ኋላ እንቀራለን። ስለዚህ ይህንን ነገር ልታስቡበት ይገባል። ሶስተኛውና ብዙዎቻችን የምንቸገርበት ትልቁ ነገር ምንድነው? ጊዜን በትክክል አለመጠቀም ብዙዎቻችን የምንቸገርበት ጉዳይ ነው። አሁን በዚህ ጊዜ አብዛኛው ሰው ጊዜውን የት ነው ኢንቨስት እያደረጋሉ? ህይወቱን የሚለውጥ ነገር ላይ ነው እያዋለ ያለው ወይንስ ቲክታክ ማይሆን ነገር ላይ ስክሮል እያደረገ ነው ለምሎ መልሱ ለእናንተ ተዋለሁ። ሁላችንም አያችሁ ጊዜውን በትክክል የተጠቀመ ሮጦ ከጊዜው ጋር እኩል ይሄዳል፣ ህይወቱን ያስተካክላል፣ የተሳካለት ህይወት ይኖራል። ነገር ግን ጊዜውን በትክክል ያልተጠቀመ ሰው ሁሉ ጊዜ ወደ ኋላ መቅረቱ የማይካድ እውነት ነውና ይህንን በተመለከተ ሁላችንም ልንጠነቀቅ ያስፈልጋል። ጊዜያችንን በምን መልኩ እያሳለፍን ነው? ጊዜያችንን እንዴት እየተጠቀምን ነው? ለምን እንደሆነ ታውቃላችሁ? ነገ ተመልሶ ጊዜያችን አይመጣም። እድል ካመለጠን አመለጠን ነው። ድጋሚ የምናገኘው ነገር የለም ማለት ነው። ህይወታችን ካለፈ ከረፈደበት በኋላ ነው ልንቆጭ የምንችለውና ስለዚህ ጊዜያችንን በአግባቡ ካልተጠቀምን ወደ ድህነት ነው። እንግዲህ አራተኛው እንግዲህ መጥፎ ጓደኛ ነው ማለት ነውና ምን ይላል የሆነ ጥናት አንተ የ5 ጓደኞች አቨሬጅ ውጤት ነው ይባላልና አንተ ጓደኞችን ነው የምትመስለው። ስለዚህ ጓደኛ መጥፎ ጓደኛ ከሆነ አብሮክ ያለው እርግጠኛ ሆኜ የምነግር ነገ የሚጠብቅ ህይወት በጣም የተበላሸ ሊሆን ይችላል። ምክንያቱም ወደ ሱስ የሚመራ ወደ መጥፎ ነገር የሚመራ ጓደኛ ካለ እመነን ቀስ በቀስ ህይወት ወደ ድህነት እየተመራ ነው ያለው። ስለዚህ ወደ ህይወት የምትጋብዘውን ሰው ወደ ህይወት የምታመጣውን ጓደኛ በጥንቃቄ ልትመርጥ ያስፈልጋል ማለት ነው። እዚህ ጉዳይ ላይ በጣም በጥንቃቄ ትኩረት ሊሰጥበት ያስፈልጋል። አምስተኛውና መጨረሻው ምንድነው? ዓላማ። እርግጠኛውን የምነግራችሁ ሰው ያለ ዓላማ የሚኖር ከሆነ የፈለገውን ገቢ ሊያገኝ ይችላል፣ የፈለገውን ያክል ገንዘብ በህይወቱ ሊያገኝ ይችላል። ነገር ግን ያንን ማስተዳደር የሚችለው በትክክል ማዋል የሚችለው ዓላማ ሲኖረው። ያለ ዓላማ የሚመላለስ ከሆነ እርግጠኛውን የምነግራችሁ ቀን ይፈጃል እንጂ የሱ ሀብት ምንም ከንቱ ነው ማለት ነው። ስለዚህ ህይወታችሁ ላይ የምታገኙት ገቢ በትክክል የሆነ ነገር እንዲገነባ ከፈለጋችሁ ዓላማችሁን ለዩ። ለምን እንደተፈጠራችሁ ለዩ። ከፈጣሪ ጋር ተስማሙ። ፈጣሪን በህይወታችሁ አስቀድሙ።
ስለዚህ በህይወቴ ትልቁን ነገር እንድታውቅ ከፈለግ፣ በህይወቴ ትልቁን ነገር ልታሳካ ከፈለግ ዓላማን ልትለይ፣ በዓላማ ልትኖር ያስፈልጋል። ስለዚህ ይሄ ነው ምክሬ። ሰብስክራይብ ማድረግ እንዳይረሳ።